እዛ አዊ የአንድ ወር ያሳለፍኩትን ታይም ግን ማለት ነው ማርያምን ነው የምላችሁ። ማለት በቃ እንዴት ልበላችሁ በጣም ጸዴ ታይም ነበር። በቃ በጣም ማለት ነው። እና እዛ ቁጭዬ እግዚአብሔር አይ ቲንክ እኔ እንጃ ብቻ ሊያስተምረኝ ምናምን ስለሚፈልግ ነው መሰለኝ እኔ እነዛ ማማርባቸው እንዴት እነዚህን አላረክልኝም እንዴት ይሄን አላረክልኝም ምናምን ብዬ በቃ እንዴት ልበላችሁ እሱ እንደሱ አይደለም። ማርያምን ነው የምላችሁ። በጣም በቃ ቸር ቅን የሚገርም አምላክ ነው። ማርያምን ነው የምላችሁ። እና ጀስት ቴስት አድርጉት። እንዴት እንደምነግራችሁ አላውቅም። ለአንድ ወር በቃ 40 ቀን መዝሙረ ዳዊት ምናምን መድገም ብትጀምሩ ህይወታችሁን እንጃ ከነበረው የጨለማ ህይወት ይወጣል። የምሬን ነው የምላችሁ። እና ጽድቅና መንግስቱን እሹ ሌላው ትርፉን ይጨመርላችኋል ነው ያለው እግዚአብሔር ማለት ነው። ስለዚህ ከኔ ባሱ ሰዎች ይመጡ ነበር እዛ እስሬ ማለት ነው። ገዳም በነበርኩበት ሰዓት ማለት ነው ያን ያህል በቃ እንዴ ልበላችሁ ፋይናንሻሊ ስፒሪቹዋሊ እና ሜንታሊ ምናምን በቃ ሞር ራሴ ላይ መስራት ስለምፈልግ የሆኑ ስፓቶችን አላገኘውም። እነዛን ስፓቶች እንዲያመቻችልኝ በቃ እና ከሱ ጋር ያለኝን ሪሌሽንሺፕ ከሱ ጋር ያለኝንም ቀረቤታ እንትን እንዲልልኝ ነበር የሄድኩት። ከዛ በቃ ዓለም በጣም ረብሻ ላይ እንደሆነች ምናምን ታያላችሁ። በዛ ላይ ደግሞ በጣም በቃ ኔቸሩ ቁልቢ ገብርኤል በዚህ አጋጣሚ መሄድ የምትፈልጉ ሰዎች በጣም በቃ እንዴት ልበላችሁ ያበደ ስፓት ነው። ማርያምን ነው የምላችሁ። ፒፕሉ ብትሉ በጣም ጸዴ ፒፕል ነው። ይሄ ረሃብ ምናምን አብሶ የለም እዛ ሀገር ባይዘው ማለት ነው። ኢቨን ጾሙንም እንድጨርሰው ያደረገኝ አንድም ፓርት እሱ ነው። ረሃብ የለም በቃ ማለት አይረባችሁም። ቦታው አይ ቲንክ የተቀደሰ ቦታ ስለሆነ ነው መሰለኝ። እና ጀስት ልባችሁን በቃ ለእግዚአብሔር ስጡ። የምሬ ነው የምላችሁ። እኔ በጣም ለሰዎች ብዙ ነገር አድርጌያለሁ፣ እነሱም አድርገውልኛል። ግን አሁን ላይ እንዴ ልበላችሁ ሰው ላይ በጣም ልቤ ተስፋ ቆርጧል። ሰው ላይ ብቻ ሳይሆን ቤተሰብም ላይ ያን ያልኝ በቃ ማለት ጥገኛ መሆን አልፈልግም። ገብቷቸዋል። ሞር በቃ ሰማይና ምድሩን የፈጠረው አምላክ ጋር ነው ኮኔክት ማድረግ የምፈልገው። እና ለማንኛውም ወዳችኋለሁ። ሼር ሰብስክራይብ ማድረግ እንዳይረሳ። ሀሳባችሁን ኮመንት ላይ አስታውቁኝ። ይመቻችሁ።